ሰላም 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 እንደምን አረፈዳችሁ እንደምን ቆያችሁ ስል በአክብሮት እጠይቃለሁ። የኔ ውድና የተከበራችሁ የትርንጎዬ አቢ ቻናል ቤተሰቦች ወደ ዜናችን ስናርፍ ወይ ደግሞ ወደ ግርግር ስንገባ እንግዲህ በመጀመሪያ ከእናንተ የሚጠበቀው ሼር ላይክ ማድረግዎትን እንዳይዘነጉ እላለሁ። እንዲሁም ሲቀጥል በሩታና በሄርሜላ መካከል የተያዘው ፉክቻ በዚህ መካከል ደግሞ ሀያም ዱንዙዝ ላለው ስለ አብርሽ ነው። ስለ አፍቃሪዎቹ አብርሽ እሱ የዝምታን ሪከርድ ሲሰብር እህቲቱ ወንድሜን ነው የምፈልገው። ወንድምየው ዋርሳው ደግሞ የአብርሃም ወንድም ሩታን ገዳፊ ነው። ስለዚህ ምን ትላላችሁ ኮሜንታተሮች? እንደኔ ሀሳብ አስተያየት ልስጥ ካልኩኝ ሩታና የአብርሽ ወንድም በዚህ ልክ ሩታን የሚያግዝበት በመተትም ይሆን ባለመተትም ይሆን ማወቅም አለማወቅም ይሆን ተገቢ ነው ብላችሁ ታስባላችሁ? እንደ ራሴ ይሄ ተገቢ አይደለም። ለወደፊት ይሄንን ፊልም ወይ ደግሞ በነገራችሁ ላይ ማለት ነው ሰራሃ አንዳንዴ ሶሻል ሚዲያ ላይ ስትመጡ ወይ ደግሞ ስንመጣ እኔ ምንድነው የምሰራው፣ ሲቀጥልስ የምሰራው ለትውልዱ ምንድነው ጭንቅላቱ ላይ የሚቀረጥበት? ይሄ የምር ነው የምላችሁ፣ ሰራሃ ነው የምናወራው። በመተት ነው በሀብሉ ነው፣ ሀብሉ ላይ አይደለም ነገር ያለው። የሆነ ነገር ያፍዝዝ ያደንዝዝ አቅም ሰዋል ላይ ሲቀጥል ደግሞ እንዲፈዝ እንዳይናገር እነሱ በቃ ሪሞርት አለ አይደል ፕሬዚዳንት በቃ ኮሚሪተር የሚያንቀሳቀሱት እነሱ ናቸው እንጂ እሱ አይደለም። በድኑኑ ነው ያለው። በዚህ ልክ በሶሻል ሚዲያው ላይ ለህዝቡም ለተከታይም ለኦዲስም እንዲህ አይነት ቪዲዮ ባይሰራ ባይነኝ። እኔ አብዛኛውን መተትን አስመልክቶ በመተት አስመልክቶ ስለ መተት ማውራት አያስፈልግም። በዚህ ልክ ኦዲስንም ማርከስ ሲቀጥል ደግሞ ቤተሰቦቿን ሩታም የምትባለው ማፈሪያ ናት። እንደኔ ማለት ነው ሰው ልጅ ቤተሰብን ይቀርማል። በመጀመሪያ ቤተሰብ ይቀርማል፣ ክብር ለቤተሰብ ይላለሁ። ግን ሶሻል ሚዲያ ላይ ስታወጡ ከሌ መተት ሰራባት፣ ሩታ መተት አሰራችበት፣ ወንድምየውም አብሮ አስደግመበት ነው የእንትንን ጥፍጣፊ ያጣጣታው ነው መሰለኝ አፍዝዘዋለች። ወንድምየውም ጭምር የፈዘዘው አብርሃም ብቻ ሳይሆን ማለት ነው አብርሃም ብቻ ሳይሆን የፈዘዘው አብርሃም ወደ ሩታ እንዲመለስ ይሄ ወንድምየው ደግሞ ወደ ሄርሜላ እንዲሆን ነው መድኃኒቱ የተደረገውና ጸበል ቢሄድ እርግጠኛ ነኝ። አብርሽ ምን ብሏል? ተዝቀደም እኔ ሩታ አልነካሽም፣ አንቺን የፈለገ መንገድ ብትከጂ አልፈልግሽም፣ አንቅሬ ተብቼሻለሁ ብሏታል። ይሄ ሰውም አገርም ፀሐይም ኦዲስም የሰማው ነገር ነው። በመሀከል መጥቶ እንግዲህ ዱዙዝ ብሎ ሚስቴ ናት ይላል ጠንክሮ። ይሄ ደግሞ ማለት ምንድን ነው እንግዲህ ደንዝዟል፣ እመቤቴን ደንዝዟል። እና የኔ ኦዲሶችስ ምን ትላላችሁ? ያው እንደማትገድፉ ጀስት አውቃለሁ እና እኔም አልገድፈውም። ሰራሃ ይሄ ነገር ይቁም። ሶሻል ሚዲያ ላይ ስለመጠጥ ስለምናምን የሚወራው ነገር ቁሙ። ለምን ሰዎችን የሚያስተምር ትሪት በቃ ሰዎችን ትሪት የሚያደርግ ነገር ገባችኋል? አንዴ ሰዎችን ትሪት የሚያደርግ ለሰዎች ጥሩ ነገር እናስተምራለን። ወይ ደግሞ እኛ ጥሩ ድራማ ሰሪ ነን ከተባለ ድራማችሁን ስሩ፣ ፌመስ ሁኑ። አሁን እኮ እየተሻጎሩ ማውጣት ብቻ ነው የቀራቸው። እንደው እንደራሴ አብርሽና ሩታ እየሸጎረብኝ ነው ብላ አለመውጣት ብቻ ነው የቀራ ሰራሃ ማለት ነው። እና ሲሻጎሩ ቆየት ብለው ግን ተመልከቱ። ሶሻል ሚዲያ ጠብቁ። ያው ዩቱብ እንግዲህ ያው ሽጎራ ይወጣላል። ሽጎራ ታውቃላችሁ? ሽጎራ ኤቲቪ ይጠላል። ያው እንደ ፌስቡክ አይደለም። ያው ሲሻጎሩ ቢለቁት ሲጠረቀምባታል። ለዛ ነው ግን እነሱን ኦዲየንስ እነሱን ነው ህዝቡ የሚከተለው። ሸር የሚሰራውን መጥፎ የሚያወራውን ቆሻሻ ነገር ህዝቡን ይሄ ትውልድ ደግሞ አይደለም በንጹህ ነገር አንጻችሁት፣ እንዲሁም ይሄ ቆሻሻ ነገር እያሳያችሁት የሚታነጽ ልጅ አይደለም።
ለልጆች ጥሩ ነገር አስተምሩ። ቢያንስ ልጆች አሏችሁ ልጅ ባይኖራችሁም የኔ ልጅ የእናንተ ልጅ ሊመለከተው ስለሚችል ህዝቡን የሚያስተምር ነገር ብትሰሩ ላለሁ። ሶሻል ሚዲያ ማንኛውም ይጠቀማል። ጥሩ ነገር አስተላልፉበት እና ማለት ነው። ዩቱቤን ሰብስክራይብ፣ ላይክ፣ ሼር የትርንጎ አቢን ኩሩ ሀበሻ ዩቱብ ሰብስክራይብ እና ሼር ላይክ እንድታረጉ በአክብሮት እጠይቃለሁ። የኔ ፍቅሮች የኔ ውዶች ማለት ነው። ሰብስክራይብ እንድታረጉ ፈልጋለሁ። ላይክ እና ሼር አይለይንስ በአክብሮት ነው። እንግዲህ አድቀቱም ወዝወዝ አለ። አባያ ክፍት ክድና ላይ አባያ መጠባበሻ አባያ ቤት ነው። ሀዲቃውንም ጎብኘት ጅዳ ነው። ሀዲቃው የቺኮች መናኸሪያ ብየዋለሁ ባይዘው ማለት ነውና ለምሳሌ ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ አበረታቱኝ፣ ሰዓት አጫውቱልኝ። የኔ ኦዲዮሶች አመሰግናቸዋለሁ፣ ወዳቻለሁ። አይ ላቭ ዩ ሶ ማች